ሰላም ተመልካቾቻችን በዚህ ፕሮግራም የማሳያችሁ እንዴት ነው በዩቲዩብ ፔጃችን ላይ የማንፈልጋቸው ቻናሎች ወይንም የማንፈልጋቸው ፕሮግራሞች ፖፕ አፕ ሲያደርጉብን በዩቲዩብ ቻናል ወይንም በዩቲዩብ አፕሊኬሽናችን ወይንም በፒሲም ላይ ሊሆን ይችላል። እንዴት ነው ፖፕ አፕ ሲያደርጉ ማጥፋት የምንችለው? የማንፈልጋቸው የዩቲዩብ ቻናሎችን እንዴት ነው ማጥፋት የምንችለው? ለምሳሌ ከመጣ እንደዚህ ነካዋለሁ። ዶንት ሪኮመንድ ይሄን አልነካውም እኔ ስለምፈልገው ማለት ነው። ከዚህ ቻናል ሪኮመንዴሽን ፈልጋለሁ። ስለዚህ የማደርገው ምንድነው ወደ ታች እየሄድኩ የማልፈልገው ቻናል ካለ አያለሁ። እነዚህን ሁሉ እፈልጋቸዋለሁ የኖሩ ከእነዚህ ቻናሎች የሚመጡትን ስለምፈልግ ከዛ ይሄን አልፈልገውም። ስለዚህ የዚህን 3 ነጥብ ነካ አደርጋለሁ እዚህ ጋር። ከዛ ዶንት ሪኮመንድ ቻናል የሚለውን ነካ አደርጋለሁ። ከዚያ ያጠፋልኛል። እዚህ ጋር እንደምታዩት ኤክስ ያደርገዋል። ከዛ ሌርን ሞር የሚል አለ። ምንም አያስፈልግም በኤክስ ማጥፋት። ከዚህ በኋላ ከዚህ ቻናል የሚመጡ ምንም አይነት ቪዲዮዎች አይኖሩም ማለት ነው። ወደ እናንተ የሚያናዳችሁ ቪዲዮ ሊሆን ይችላል ከዚህ ቻናል የሚመጣው በተደጋጋሚ። ስለዚህ አታገኙትም ማለት ነው።